ማዘር እሱ አይጨነቁ። እኛ የተማርን ሰዎች ነን። ጉዳዩን በንግግር አሊያም ደግሞ በህግ መንገድ የምናደርግ ይሆናል። በተመስፈኑ አይቀር ይዘገይ ይሆናል እንጂ ፍትህ እንደሆነ ማን የተፈታ እረፍ። ሀቅ ትመነምናለች እንጂ አትበጠስም ነው የሚባል። ተግባባን? አንድ እግሩ መስጊድ ይኸው አንድ እግሩ ቤት ነው። በቃ እርሶ ብቻ የሳቢዋን ነገር አሱበት፣ በቃ የመላውን ነገር አሱበት እንጂ ምርጥ ቤት ነው ያገኙት። አሪፍ ግቢ። አይ ይቅርብኝ፣ እንቅልፍ በልቻለሁ። ምን አልክ? ሁሉ ነገር ውሸት ነው። ቀስ ብለህ እያየህ በኋላ አደናቅፎ የአገር ሸክም እንዳትሆን። እንደው ምን ይሻለኝ? እንደው ይሄ ልጅ ምንም ማያመጣብኝ ነገር አለ? አሁን እስኪ ምን ጎሎት ነው ብሎ ደግሞ እዚህ አይነት ነገር ውስጥ የገባው? እንደው ምንድን ነው የሚሻለኝ? እና ደግሞ ዛሬ የተፈጠረውን ነገር ለአንድ ሰው ትንፍሽ እላለሁ ብትል ወርድ ከራስ ደግሞ የድብቅ ማንነትን በቅርቡ ማውቀው ይሆናል። አውዝ ቢት ምንድን ነው እየሆነ ያለው ነገር? እኔ ምንም አልገባኝም። በቃ ማንም ሰው አይረዳኝም ማለት ነው። የፈለግከውን ብለህ ማሰብ ትችላለህ። እንዳንተ እየቆራረሱ እየሰሙ እኮ ነው ይህችን ሀገር እንደ ዳቦ ይቆራረሳል። ሲጀምር እሱ እኮ ትልቅ የመርሳት ችግር ያለበት ልጅ ነው። የኸይር ያልከው ከኛ ውጭ ሌላ ሰው አለ እንዴ? ወይ የተቀዘፈን ወይ ልጄ ልጆችሽንም አላህ ያርካችሁ። አሜን። ይጠብቅልሽ።